ባህር ዳር እንዳያዩት በጣም ከፊቱ የተሻለ ውብ የሆነች ከተማ ናት። በኮሪደር ልማት በጣም ብዙ ወጣቶች በሱስ የነበሩ በጫት የተያዙ በጫት በኩል ሱስ ያጠቃቸው ሁላ ወደ ስራ እየመጡ ያሉበት ሁኔታ ነው ያለው። አሁን ላይ ውብ ሆና ለቱሪስት ሳቢ የሆነች ያለች ናት። ባህር ዳር ከ9 ዓመት በላይ የተቀመጥኩባት ከተማ ስትሆን አሁን ላይ ጣና አጠቃላይ ደሴቱን ጎብኝቻለሁ። ዙሪያውን እየተሰራ ያለ ልማትና አጠቃላይ ከሀይቁ ጋር ዙሪያ ላይ የተሰሩ ያሉ ልማቶች በጣም የሚያስደስቱና ውብ አዝናኝና ማራኪ በመሆናቸው በጣም ደስተኛ ነኝ። ባህር ዳር ድሮም ቆንጆ ናት፣ አሁንም ቆንጆ ሆናለች። ተረካቢ የሆነውን ትውልድ የመጀመሪያ በማዝናናት ራሱን በማደስ ከዚያ ቀጥሎ ደግሞ ሀገሩን በማወቅ ሀገሩ ቀጣይ ደግሞ ከዚህ በተሻለ ልማትና እንቅስቃሴ እንድትቀጥል ሰፊ ግብዓትና እይታ የሚሆን በመሆኑ ዙሪያውን እየተሰሩ ያሉ መናፈሻዎችና መዝናኛዎች ወጣቱን ማዕከል አድርገው ታሪክ የሚማርበት ሀገሩን የሚያውቅበት ጊዜውን ደግሞ በታሪክ ስራ የሚቃኝበት መልካም ገጽታ ስለሆነ ይሄ በጣም ከዚህ በላይ እንዲቀጥልና መስፋት ያለበት ነገር ነው ብዬ አስባለሁ። ባህር ዳር ከበፊት አሁን በጣም ተለውጣለች። በጣም አምሮባታል። በጣም ብዙ ለውጥ አለ። ለውጡ በጣም የሚያስደስት ነው። አሁን በፊት ዝም ብሎ ቦታ ነበር የነበረው። አሁን ላይ በጣም አሪፍ ለህፃንም ሆነ ለትልቅ ሰው አሪፍ መዝናኛ ሆኗል። እነዚህ መንገዶች ራሱ በጣም አሪፍ ናቸው። አታክልቶቹ በጣም ተቀያይረዋል። መብራቶቹ ምናምን በጣም ነው የሚያማምሩት። ባህር ዳር ድሮ በጣም ከፈጣሪ ወይም ደግሞ በተፈጥሮ ገጽታዋ በጣም የምታምር ሆና ግን አጠቃላይ ደግሞ በጣም ብዙ መሰራት እየተገባባት ያልተሰራባት ከተማ ነበረች። በአሁኑ ሰዓት ደግሞ የምናየው ደግሞ ያው ህዝቡ ያውልሽ የምታየው ነው በኮሪደር ልማት በሚያምር ሁኔታ ደስተኛ ሆኖ እንደው መኪናውን መጠቀም ፈልግ ነበር ግን በእግሬ በሄደ የሚለው ነገር እየሳበ ይመጣ ካለው እድገት አንፃር ማለት ነው። እና በቃ ይሄ ነው የሚጠበቅም የነበር ይሄ ነው። ህብረተሰቡ አንደኛ ኮሪደር ልማት ሲባል ማለት ነው እኛውን የተሰረጉ ዝርጋታዎች በውስጣቸው ብዙ የሆኑ መሰረተ ልማቶች አሉ። መብራት ኬብል ጀምሮ ማለት ነው። ሰው እያየ ዝም ከሚል ይልቅ እኛንን ደግሞ እንትኑን ተው ማለት አሊያም ደግሞ ለበላይ አካል ማሳወቅ። አሁን የተለያዩ አሁን በዚህ መንገድ ላይ ስተጃውን ዲሽ ቦይ ክዳኖች አሉ። እነሱን የሚያነሱ አሉ። እያነሱ ሲያነሱ ዝም ከማለክ ይልቅ ተው ብሎ ማስጣል ለሚመለከተው አካል ማሳወቅ። መንግስት በጣም እየሰራ ነው እንደ ክልል ማለት ነው። ይሄ ስራው ተጠናክሮ መቀጠል አለበት። ከፊት የነበረው ወደ አሁኑ በጣም በጥሩ የሚያምር ገጽታ እየሄደ ነው። ይሄን ገጽታ ደግሞ አጠቃላይ ባህር ዳር ላይ ሳይሆን በገጠሩ ማህበር ላይ ሰብላይም ቢሰራ። ባህር ዳር እንግዲህ ድሮ መንገዶቿ ይኸው እንደሚታየው ሽታ የነበረበት ለእግረኛ መንገድ ምቹ ያልነበረ ለመኪና የሚሆን የተጨናነቀ ነበረ። ያው አሁን ግን እንደምናየው ነው በኮሪደር ለውጡ በጣም አምሮባት ነው የምናየው ያለው ነገር። ይሄ የጣና ሐይቅ ደግሞ ተገልጦ እንደዚህ በተለይ ተስቦ ቢመጣ ደግሞ ይበልጥ ዱባይን ትመስላለች ባህር ዳር እና ባህር ዳር ያው አሁን በጣም ትልቅ ለውጥ ላይ ናት። ወጣቶች እዚህ ጋር የስራ እድል ተፈጥሮላቸዋል ማለት ይቻላል። እንደምታየው ያው ነገሮች ሁሉ ምቹ ናቸው። ለቱሪስትም ሳቢ ነው። ያኔ ቱሪስቶች ወደዚህ ሲመጡ ለመጎብኘት ሲመጡ ተቀብሎ በማስተናገር ለሌሎች ለካፌዎች፣ ለሬስቶራንቶች፣ ለተለያዩ ነገሮች ለሆቴሎች በጣም ትልቅ ግብዓት ነው የሚሆነው እና ባህር ዳር በዝልክ ከሆነ ለወጣቱም የስራ እድል ተፈጥሯል። ወጣቱ የራሱን ኃላፊነት ተሸክሞ ይዞ ባለው እንዲቀጥል የራሱን አስተዋጽኦ እንዲያኖር የሁሉም ሰው ሀሳብ ነው።